ስልካችሁ ላይ ማስተካከል ያለባችሁን እነዚህ ሴቲንጎች እንድታስተካክሉ አሳያችኋለሁ። አንደኛውና የመጀመሪያው ምንድነው እነዚህ ስልካችንን መዝጊያ በተኑን ወይም ደግሞ ፓወር በተን የሚባለውን ስንጫነው ቀጥታ ወደ ጉግል ጂሚኒ የሚወስደን ከሆነ ይሄ እንዴት እናስተካክላለን? ቀጥታ ወደ ሴቲንግ እንገባለን። በተሰማህ ነው ሴቲንግ ላይ የተገባን በኋላ ሴቲንግ እንጫናለን። ሴቲንግ ታገኘን ከዛ ወደ ታች ያንሸራተትን ወርደን እዚህ ጋር አድቫንስድ ፊቸርስ የሚትለውን አንዴ እንጫናለን ማለት ነው። ይሄን በተን አንዴ ከተጫን በኋላ የሚመጣልን ሳይድ በተን የሚለውን ደግሞ መልሰን አንዴ እንጫናለን። ይሄን ከተጫን በኋላ የሚመጣው እዚህ ጋር ሎንግ ፕሬስ የሚለውን አንዴ እንጫናለን ማለት ነው። ይሄን አንዴ ከተጫን በኋላ መልሰን ቀጥታ ምን እናገኛለን? ፓወር ኦፍ ሜኑ የሚለውን አንዴ እንነካለን። ይሄ አሁን ፓወር በተኑን ስንጫነው የሚመጡልን ኦፕሽኖች ነባሮቹ ይመጣሉ ማለት ነው። ፓወር ኦፍ፣ ሪስታርት ወይም ደግሞ ኢመርጀንሲ ኮል እና ሜዲካል ኢንፎርሜሽን እነዚህ ይመጣሉ ማለት ነው። የፈለግነው ማድረግ እንችላለን እዚህ ላይ ማለት ነው። ሶ ከዙ ከሴቲንግ ሳንወጣ ይሄን ጨርሰናል። ከዙ ከሴቲንግ ሳንወጣ ባክ ብለን እንደዚህ ተመልሰን ማለት ነው። እዚህ ሴቲንግ ኦፕሽን ላይ ዲስፕሌይ እንፈልጋለን። ዲስፕሌይ እንደምታዩት ከመጀመሪያው ታይቶ ስንል እዚሁ ቅርብ ላይ ትገኛለች ማለት ነው። ዲስፕሌይ የምትለውን አንዴ እንነካለን። ይሄን አንዴ ከን ከመጡልና አማራጮች ወደ ላይ ሸርተት እያደረግን ማለት ነው። እዚህ ጋር ኔቪጌሽን ፓር የምትለውን አንዴ እንጫናለን። ኦኬ ይሄን አንዴ ከጫን በኋላ ምንድነው እዚህ ላይ እንደምታዩት ሞር ኦፕሽን የሚለው አለ። አንዴ እንነካለን። ሶ ይሄ ምንድነው እዚህ የምናገኛቸው እነዚህ የስልካችን እንትኖች የስልካችን ባክና ሜኑ እንትኖች በተኖች ማለት ነው። እቺ በዚህ ያለችው በዚህ ልትሆን ትችላለች። እዚህ ጋር እንደዚህ አለ። በዚህ ከሆነ እናንተ እዚህ ላይ ታረጋላችሁ ማለት ነው። ብዙ ሰዎች ለመቀየር እየፈለጉ በስተግራ በኩል ይሆንባቸዋል ስልክ መውጫቸው ወይም ደግሞ ባክ ሳይዳቸው ማለት ነው፣ ባክ መውጫቸው ላይ። ስለዚህ ይሄ እንደዚህ እናስተካክላለን። ኦኬ ወደዙ አሁንም ወደ ሴቲንግ ሳንወጣ ወደዛው እንመለስና ማለት ሴቲንግ ኦፕሽን ላይ እንደዚህ ተመልሰን ምን እናገኛለን? እዚህ ላይ እንደምታዩት ሴኩሪቲ ኤንድ ፕራይቬሲ የሚለውን አንዴ እንጫናለን። እዚሁ ሴቲንግ ላይ ማለት ነው። ሴኩሪቲ ኤንድ ፕራይቬሲ ይሄን አንዴ እንጫናለን። ይሄን ስንጫን ስልካችን እንደዚህ እርምር የሚያደርገው የኔ እንግዲህ ብዙ ነገሮችን ሎክ ስላደረኩበት ነው። በሴኩሪቲ ስለሆነ ሁሉ ነገር ማለት ነው። የእናንተ እንደዚህ ላይ ሆን ይችላል። የኔ ያላለምስ እንደዚህ እንዳንተ ራይት አላደርግም እንዳትሉ ማድረግ ትችላላችሁ። ዋንኛው ምንድነው እዚህ ያመጣዋችሁ ያትችናት አውቶ ብሎከር የምትለው ኦን ከሆነች ይሄ አውቶ ብሎከር የሚለው ኦን ከሆነ ይሄ ማለት ነው እናንተ ጋር ምንድነው አንዳንድ ነገሮችን በዋትስአፕ በኢሞም ሆነ በቴሌግራም አንዳንድ አፕሊኬሽኖችን ስትቀበሉ አይወርድላችሁም ማለት ነው። ምክንያቱም ብሎክ አድርጓቸዋል። ይሄን ሁሉ ሳላነብላችሁ በጥቅሉ ስነግራችሁ ምንድነው only apps from authorized sources such as Play Store or Galaxy Store የምታወርዱት አፕሊኬሽኖችን ከጋላክሲ ስቶር ወይም ደግሞ ከፕሌይ ስቶር ብቻ ነው ማውረድ የምትችሉት ማለት ነው። እነዚህን ብሎክ ያደርጋል። ብሎክ ኮማንድስ ባይ ዩኤስቢ ኬብል ከዩኤስቢ ከዋትስአፕ እነዚህ የተለያዩ አፕሊኬሽን መላኪያዎች ላይ እነዚህ የሚለው መላላክ አትችሉም። ሲልኩላችሁ ማውረድ አይችልም። ምክንያቱም ስልካችሁ ሲኩሬት ነው፣ ሲኩራችሁ የተጠበቀ ነው። አቡ ዘበኛ በሉት እንደዛ ስለሆነ ነው። ስለዚህ አንድ ሰው በዋትስአፕ ልኩላችሁ አፕሊኬሽን አልወርድላችሁ ካለ ምንድነው እዚህ መታችሁ ሴቲንግ ትገባላችሁ። ይሄው ሴቲንግ ትገባላችሁ። ከዛ ከመጀመሪያው እንደዚህ ሳብ ያረጋችሁ እዚህ ላይ ሴኩሪቲ ኤንድ ፕራይቬሲ የሚለው አንዴ ትነካላችሁ። ከዛ ሳብ አርጋችሁ እዚህ ላይ አውቶ ብሎከር የሚል ካለው ይሄንን ኦፍ ታረጉታላችሁ ማለት ነው። እንደዚህ ለምሳሌ ኦፍ ነው የሆነው የኔ ይቅርታን ስለሚጠይቅ ነው። ኦፍ ታረጉታላችሁ። ኦን ከሆነ ሄዳችሁ ማውረድ ትችላላችሁ ማለት ነው። ይሄን ማስተካከል አለባችሁ። ወደ ላይኛው ስንሄድ ደግሞ ፎን ውስጥ እንገባለን። ፎን አለ። ይሄ ደግሞ በጣም አሪፍ ነው። ለኔ ተመችቶኛል። እናንተኛዬ ፎን አንድ እንነካለን። አንድ ከነካን በኋላ እዚህ ላይ ሴቲንግ እንገባለን ማለት ነው። 3 ነክተን ሴቲንግ ነክተን ከሚመጡልን ኦፕሽኖች እዚህ ላይ አንሰሪንግ ኤዲንግ ኮልስ የሚለውን አንድ እንነካለን። ይሄን ከነካን በኋላ እዚህ የመጀመሪያው ላይ ጀስትሪ ቱ አንሰር የሚለውን አንድ እንነካለን። ይሄ ምንድነው ስዊፕ እና ታብ ይላል። እዚህ ላይ እንደምታዩት ስዊፕ ይላል፣ እዚህ ደግሞ ታብ ይላል ማለት ነው። ይሄ ምንድነው የሚያገለግለን ስልክ በሚደወል ሰዓት እንደዚህ እያደረግን ነው የምናነሳው ከአረንጓዴ ወደ ቀኙ ዳጥ አድርገን ማለት ነው። ነገር ግን አረንጓዴውን ብቻ በጣታችን እንነካ አድርገን ስልክ እንድናነሳ የሚጠቅመን ነው። ታብ የምትለው ላይ ታረግ ነው። እዚህ ላይ የነበረው እዚህ ላይ ካረግ ነው ማለት ነው። ታብ የምትለው ላይ ይሄን ማስተካከል አለባችሁ። ከዛ አንድ እንወጣና እዚሁ ለዚህ ማስተካከለያ አንድ እንወጣና እዚሁ እንደምታዩት እዚህ ላይ ኮል ዲስፕሌይ ዌል ዩዚንግ አፕ ይልሻል። ምክንያቱም ኮል ሰው ሲደውል የሆነ ሌላ አፕ እየተጠቀማችሁ እያለ ሰው ሲደውልላችሁ እንዴት ይታያል?
ሳትወጡ ማለት ነው ከዛ አፕሊኬሽን ላይ እዚሁ ላይ ነካ ታደርጋላችሁ። ይችኑ እንደምታዩት ይሄ ኮል ዲስፕሌው ተዛ ከምትጠቀሙት አፕሊኬሽን ለምሳሌ ቲክቶክ ላይ ሆናችሁ አንድ ሰው ቢደውልባችሁ፣ ፌስቡክ ላይ ሆናችሁ የሆነ ሰው ቢደውልባችሁ ከዛ ከፌስቡክ ሙሉ ያወጣችሁና ፉል ስክሪን ነው የሚጠራው ማለት ነው። ሁለተኛው ደግሞ እንደዚህ ላይ አነስ ባለመልኩ አንጥቶ ነው ማለት ነው። ሶስተኛው በጣም በትንሿ እዚህ ላይ እንደምታዩት ሚኒ ፖፕ አፕ ይላል። በጣም በትንሿ ነው የሚያመጣላችሁ ማለት ነው እዚህ ላይ ስታደርጉት። እዚህ ላይ ካረጋችሁት እናንተ የሆነ ሌላ ፕሮግራም ላይ ሆናችሁ ሰው ቢደውላችሁ ከዛ ፕሮግራም ሳውጡ ከላይ እንደዚህ ደውል ምልክቷን አብሮ ቁጥሩ ጋር ከነስሙ ሴፍም ከሆነ ከነስሙ ያመጣላችኋል። በጣታችሁ ብቻ አንዴ ቲክ አድርጋችሁ ታነሳላችሁ ማለት ነው። ይሄ እንደዚሁ እንዲሆን ተጠብቆ እንዲቀመጥ ምንድነው የምታደርጉ? እቺን ያተኛችሁን ኪብ ኮሎስ ኢን ፖፕ አፕ የምትለውን ኦን ታደርጓታላችሁ። እየጠፋች ከሆነች እቺ እንደዚህ ከሆነ ኦን ታደርጋላችሁ። ይሄ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ አይረሳ።